ከስጦታዎች ሁሉ ትልቅ ስጦታ ነው። እኔ ለአንተ እኮ ማልሆነው ነገር የለም። ተናገር በቃ ይኸው ስሜትን ግለጽ። ያው ቤተሰብም ሪችኒ ምንም ነገር ትረዳሃለች። አሁን ይኸውልህ እንድትነግራት ነው አላወራሁም። አንተ ረፍ ከጎኗ አሁን ከጎኗ መሆናለሁ። ቆይ እቺ አሁን ምኗን ነው የሚያስፈራው? ምኗን ፈርተህ ነው እና ታዲያ ካልሆነ ተናገራት። ፍቅራት ስሜት እንዳለኝ ብያለሁ፣ ነግሬሃለሁ እንዴ እሷም ታውቃለች ስነግራት። አዎ ከዚህ በፊትም ወሬዎቹ እንደዛ አሁን ብለህ ልሸመጥጥ ነው። አሁን እሷን ስለ ሂጂ እሺ ቆይ ጌታን ትሂድ ፈርታ ከሆነ ትሂድ ፈርታ ከሆነ እሷን ፈርታ በጣም ትልቅ ስጦታ ይዤልህ መጥቻለሁና ከመጣ ቶሎ ከመጣ አያመልጥም፣ ቶሎ ካልመጣ ግን ያመልጣል። ሰላም ሰላም፣ እንዴት ናችሁ? ውድኛ ቤተሰቦች ፋሚሊዎቻችን እንዴት ናችሁ? እኛ በጣም ደህና ነን። እናንተም ባላችሁበት ደህና እንደምትሆኑ ተስፋ አደርጋለሁ። እንዴት ናችሁ? እኔ በጣም ደህና ነኝ። ተጠፋፍተናል። ከብዙ ጊዜ በኋላ ነው ተመልሼ የመጣሁት እና በጣም ናፍቃችኝ ነበረ እና ዛሬ የመጣሁት ለትልቅ ጉዳይ ነው። ማለትም ከሄኒ ጋር ሄኒ ታውቃላችሁ ነኝ ከሄኒ ጋር መገናኘት ፈልጋለሁ እና ከተገናኘን በጣም ብዙ ጊዜ ሆኖናልና እናወራለን ግን ተገናኝተን አናውቅም፣ ወደ ቪዲዮ መጣን አናውቅም እና በዚህ አጋጣሚ እንገናኝ ብዬ ነው እና ዛሬ እንገናኛለን ብዬ ተስፋ አድርጋለሁ። ከጓደኛው ጋር ከፍፄ ጋር አውርቼ ነበረ እና እሱ ይመጣል፣ ጓደኛውም ይመጣል እና ከሱ ጋር አውርቼ ከሄኒ ጋር እንገናኛለን እና አሪፍ ነገር ይኖራል ብዬ ተስፋ አደርጋለሁ እና ደግሞ ዛሬ መጣው ከፍፄ ጋር የምመጣው ፕራንክ አድርገ ነው። እኛም ዘናልና እናንተንም ዘና ልናደርጋችሁ ነው የመጣነው። አሪፍ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። እናንተም ከሄኒ ጋር መገናኘቴን ትወዱታላችሁ ደግሞ ብዬ ተስፋ አደርጋለሁ እና የጠፋሁበት ምክንያት ደግሞ ተማሪ ነኝ፣ 12ኛ ክፍል ተማሪ ነኝ እና ኢንትራንስ ሳይስ ስለሆነ ጥናት ምናምን አለ። ያ ነገር ነው ያስጠፋኝ። ክላስ ስለነበረብኝ የጠፋሁት እንጂ ሌላ ነገር ምክንያት ኖሮኝ አይደለም። ከዚህ በኋላ በሰፊው እመጣለሁ ብዬ ተስፋ አደርጋለሁ። እናንተም ጥሩ አቀባበል እንደምታደርጉልኝ እተማመንባችኋለሁ፣ አታሳፍሩኝም እና በተረፈ በውስጥ በተለያየ ሶሻል ሚዲያ ላይ የምታወሩኝ ሰዎች አላችሁ፣ ወደ ዩቲዩብ እንድመጣ ዩቲዩብ እንድከፍት እንድሰራ የምታበረታቱኝ አላችሁ። በጣም 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 አመሰግናለሁ። ወደ ዩቲዩብ ለመምጣት ሞክራለሁ፣ ደግሞ እመጣለሁ። በጣም አመሰግናለሁ ከልቤ ለምታሳዩኝ ፍቅር በጣም አመሰግናለሁ። ትንሽ ስላልተመቸኝ ነበረ በክላስ ምናምን፣ አሁን ጨርሻለሁ። ፈተና ብቻ ነው የቀረኝ። ከዛ በኋላ ግን በሰፊው እንገናኛለን እና ባለፈው ዕለት ከማርክ ጋር በነበረው ነገር ከሄኒ ጋር ትንሽ ባለመግባባት ነበር፣ የተለያየ ነው። ግን ከዛ በኋላ በስልክ የምናወራ ነበር፣ ኢንስታግራም ላይ የምናወራ ነበረ እንጂ ማለት በዛው ባልተግባባንበት ሰዓት ዝም ብለን አልተለያየንም፣ እናወራ ነበረ እና አሁንም ደግሞ በአካል ከጊዜ በኋላ በአካል ተገናኝተን ልናወራ ነው። አሪፍ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። በዛ አጋጣሚ ይቅርታ መጠየቅም ካለብኝ ይቅርታ ጠይቀዋለሁ እና አሁን ደግሞ ፍፄንም ደውዬለት ነበረ፣ አውርቼዋለሁ። ስለዚህ ፍፄን እንጠብቀው ትንሽ ቤተሰብ እንዴት ናችሁ? ደህና ናችሁ? በዚህ ቤት መጥቼ አላውቅም፣ የመጀመሪያዬ ነው። ያው እኔም አዲስ እንግዳ ነኝ ይዤልህ የመጣሁት። እኔ ስትደውልልኝ እኔም ያው ገብቼ ስለማላውቅ እዚህ ቤት ይሄን ቤተሰብ አልተዋወቅኩትም፣ መተዋወቅ ስለምፈልግ ውድና እንቁ ቤተሰብ ነው፣ መተዋወቅ እፈልጋለሁ። በዚህ አጋጣሚ ስለጠራሽኝ በጣም አመሰግናለሁ። ከጓደኞቹ መርጠሽ እኔን ለተንኮል ስለጠራሽኝ አመሰግናለሁ። ብቻ ያው ተንኮለኛ ነው ማን ያለሽ? ለተንኮል እንኳን አይደለም ማለት እኔ እና እሱን ለማገናኘት ማግኘት እሱን ትፈልጋለሽ አይደል? አንድም ያው እሷ ማግኘት ስለፈለገች በእኔ በኩል እንዳገናኛችሁ ትፈልጋለች እና ሲገናኙ ምን አይነት
እንትን ሊፈጥሩ እንደሚችሉ አላውቅም። ብቻ በቻልነው አቅም ደስተኛ እንዲሆኑ እፈልጋለሁ። አሪፍ እንደምትሆኑም ተስፋ አደርጋለሁ። አንተ ካልክ ይሆናል ደግሞ ይሳካልናል። ፕራንክ እናደርገዋለን ዛሬ። እኔ በጣም ተዘጋጅቼለት ስታወራኝ በቃ ይሄ ልጅ ፕራንክ ተደርጎ አያውቅም፣ በሰፊው ፕራንክ ላደርገው ፈልጋለሁ። እኔም አድርጎኝ አያውቅም። እኔና እሱ ተነካክተን አናውቅም፣ ግን እኔ መንካት ፈልጋለሁ እና ሲመጣ ብቻ ምን እንደምለው ታውቂያለሽ? አውርተኸኛል፣ ከዚህ በፊት እኔን አውርተኸኛል። በጣም እንደሚወድሽ ላንቺ ስሜት እንዳለው ብዙ እንዳስረዳኝ ሰው ነው ለሱ የምነግረው። ላይክ አንቺም አው ብለኸኛል ብለሽ እኔን ነው የምታግዢው። ገብቶሻል? እኔ አውርተኸኛል ምናምን ነው የምለው እና ሲመጣ ያው በጣም ምንም ሌላ ፊት መስጠት ምናምን እንትን እንዳትዩ። ሰላም ካልሹ በኋላ እኔ ወደ አይዲያው ስገባ ወደዛ ፕራንክ ስገባ አንቺ ቄሪራው ምናምን ብለሽ መኮሰታታ። እሺ ለመኮሰታታ ትገኝ እና ቤተሰብ ይሳካልናል። አሪፍ ነገር እናሳያቸዋለን። ይሄንን ስናደርግ ያው እናንተ ዘና ደስ ፈታ እንድትሉልን እንድትደሰቱልን ነው የኛ ፍላጎት እና እናንተም ደስ እንደሚላችሁ እርግጠኛ ነኝ። እኔም ደስ ብሎኛል እዚህ ቤት መጥቼ በመተዋወቄ በጣም ከልቤ ደስተኛ ነኝ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። የምትይው ነገር አለ? እንኳን ምንም መጀመሪያ ብያለሁ። ብዙ ነገር ብለሻል። ጠፍተሽ ነበረ ግን? አዎ ጠፍቼ ነበረ። ትንሽ ክላስ ምናምን ነበረ። ተማሪ ነሽ? ተማሪ ነሽ? እና ጨረሳችሁ? ፈተና ገና ነው አይደል? እና ቤተሰብ ሄኖክ ይመጣል። ሄኖክ ሲመጣ የሱን እንትን ፊሊንግ እናያለን። እና ቤተሰብ ልደውልለት አይደል? ልደውልለት እና ቤተሰብ እሺ ልደውልለትና ሄኒን ልጥራው። ሰፈር አካባቢ ነው የሚሆነው። ምን የሚል ይመስልሽ? ይመጣል ማለት ሄኒ እንዴት ነሽ አባቴ? ሰላም ነው? ሄሎ አማን ነው። ምንድን ነው የምትቆራረጠው? እኔ ተወጥቷል። ያው ገጠር አይደለም። አራት ቀለድ። የት ገጠር? እንዴት ነህ? አለሁልሽ አባቴ። ፈልጌ ነበር በእናትህ። ቆይ ታመልጭ ነገር ትመጣለህ? የሆነ በጣም ትልቅ ስጦታ ይዤ ልመጥቻለሁና ከመጣ ቶሎ ከመጣ አያመልጥም፣ ቶሎ ካልመጣ ግን ያመልጣል። ስጦታ ትልቅ ስጦታ እናያለን። እሺ ልምጣ። ከእናንተ ሰፈር ዝቅ ብዬ ወደ ታች መውረጃ የለም? ወደ ታች አዲስ ወደሚሰሩ ቤቶች? አዎ አስፋልት ሊሰራ ያለው የተጀመረው እዛ ጋር ነው። አዎ በሱ በኩል ወደ ታች ስትወርድ ቅያስ ላይ ያለው። እሺ መጣሽ? እሺ አፍጥነው፣ ቶሎ ካልመጣ ያመልጣል። ኧረ ቶሎ ነው መጣው። ቶሎ በል አፍጥነው። እሺ እና ቤተሰብ ያው ቶሎ ይመጣል። ስጦታውንም እሰጠዋለሁ እና ቅርብ አካባቢ ነው፣ እዚህ አካባቢ ነው። ቶሎ እንዲመጣ አይደል? አይ እንዳልኩማ መጣው። ትደበቂዋለሽ? እኔ ይሻላል ግን እየተደበቂዋለሽ። ቢመጣ ይሻላል። ሲመጣ እናወራዋለን። ይቸኩላል። ስጦታ ከተባለ ሄኒ ለስጦታ ትልቅ ቦታ ነው ያለውና ይመጣል ብዬ አስባለሁ። ቶሎ ይመጣል እና ቤተሰብ እስኪመጣ ትንሽ እንጠብቀውና ካልመጣ እሷ ትሄዳለች። ይሄንን ማወቅ አለበት። የሚመጣ ከሆነ ትንሽ እንጠብቀው። ይመጣ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ ነው። በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ እሺ ስጦታዬን እንዴት አየኸው? በጣም ከስጦታዎች ሁሉ ትልቅ ስጦታ ነው። እኔ ለአንተ እኮ የማልሆነው ነገር የለም፣ ግን አንተ እኔን እንደምንድን ነው የምታስበኝ? እንዴት ለዛውም ቪዲዮ ይዛችሁ እኔ ነገርኩህ እኮ በቃ እኔ ያለ ለአንተ ትልቁን ስጦታዬን
ዜና እንደበራ ሌላ ነገር አይደለም። ደብሮኝ ሳይሆን አይ እንዴት እናንተ ሁለታችሁ እንዴት በቃ በቪዲዮ ለአንተ ማን ነው ስንት መስዋዕትነት እንከፍላለን። በጣም ነው የማመሰግነው። በጣም እንዴት ነህ? ሰላም ነው? ቤተሰቦችን ሰላም ትላለህ ወይስ እኔ ልጨርስልህ? ያንተም ቤተሰብ ነው። ያለ ፍቃድ ገብተን ተዋውቀን እና ውድ ቤተሰቦች አሁን እንግዲህ እኔ ቻናሌን በረሳው እንግዲህ እኔ በጣም ጓደኞቼ እዚህ ቤተሰብ ላይ መጥቼ በመተዋወቄ በጣም ደስተኛ ነኝ። ሰላም በል ቤተሰብ። እኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ረጅም ጊዜ ሆኖኛል እና ቤተሰብ ዛሬ ጓደኛዬ አልጠበኩም። ፍፄ በእውነት አልጠበኩም። የሚያስቅ ነገር አይደለም አይደል? ደስ ካለ ደስ ብሎኛል በጣም በእውነት አመሰግናለሁ። ምን አሳሳቀህ ወንድሜ? አይ አሁንም አላማራችሁኝም። ለዛ እኮ ነው። አይ ምንም ችግር የለም። አሁን ሰላም ብለህ እኛ ወደ መጣንበት ጉዳይ ስለምንገባ ቶሎ ሰላም ብያችኋለሁ። ባላችሁበት ሰላማችሁ ይብዛልኝ። ሰላማችሁን ነው የምንፈልገው ሁላችንም። የኔ ውድ የተከበራችሁ ምርጥ ቤተሰቦቼ ኑርልኝ። ምንድነው ግን ያልገባኝ ዛሬ አሁን ከጥሩን ጀምር ከመጥፎ ነገር የለም በመሀላችን ጥሩ ነገር ነው። መቼም ስለሷ ብዙ አውርተኸኛል። ይሄው ነግሬሻለሁ። ጌታን አሁን ሌላ ነገር ሊለኝ እንደነበረ ቅድም እያስረዳኋት ነበረ። ስለሷ ብዙ ነገር ብለኸኛል። አትሳቃይ ጌታን ይሄ ምን እሷን ፈርታት ከሆነ ትሄዳለች። እሷን ፈርታ ጌታን ፈርታት ከሆነ ትሄድ። እኔ እናንተ በቤተሰብ ፊት ማውራት እንችላለን። ቀልዴን አቁም እባክህ። የምን ቀልዴን አይደለም። አንተ እኔ እንኳን ስለሷ አይደለም ስለማን ሰው አውርቻለሁ እኔ ለአንዴ ለየው ይዋሻል። ይሄ ልጅ በጣም ውሸቱ ነው። አውቆ ነው ምን አምነሽው ነው እንጂ እንዴ ምን እንዴት አታምነኝም? እኔ ያልክኝን በሙሉ ስታወራኝ ጌታን በጣም ደስ ብሎኝ ነው ያወራሁት። አንተም ስለነገርከኝ ማለት ነው። ቀልዳችሁ ደስ ይላል። የምንም ቀልድ የለም። ሄኖክ ማመን አለበት። አሁን ሌላ ነገሩን ለቤተሰብ እንዴት አላወራሁም ብለህ ልሸመጥጥ ነው አሁን? እሷን ስለ ሂጂ እሺ፣ ቆይ ጌታን ትሂድ። ፈርታ ከሆነ ትሂድ። ፈርታ ከሆነ እሷን ፈርታት ከሆነ ሰይረፍ በእናትህ ምንድነው የምቀልደው እንዴ? ሄኖክ አሁን ማመን አለብህ። ቤተሰብማ እየቀለድኩ አይደለም። አንደኛ ቀልዴን አይደለም እየነገርኩ ነው። አሁን በግልጽ የነገርከኝን ነገር ለቤተሰብም ለሷም እንድትነግራት እፈልጋለሁ። ምን አልኩ ስለሷ እንዴ? ምን ያላልከኝ ነገር አለ ሄኖክ? ይሄን ነገር አሁን እኔ ካወራሁት ቤተሰብ የሚያውቃል። በጣም በቃ ጥሩ ነው እኮ መጥፎ ነገር አይደለም። እኔ የሚያሸማቅቅ የሚያስቅ የሚያስፈራ ነገር አይደለም። ደብሮኝ ነው ይስላል። ኧረ መናገር ከፈለግሽ መናገር ስላገኘሁሽ እኮ እግዚአብሔርን ደስ ብሎሃል። ታዲያ ደስታን ደግሞ ማጣጣም ነው እንጂ አሁን ምን የነገርከኝን ንገራት። ፍፄ መጥፎ ልጅ ነው ሲጀመር አውቆ ነው። መጥፎ ልጅ ነው አውቆ ነው ሊያጣላን ነው አውቆ ነው። ምን ብያለሁ? እሺ አውራ ማለት ምን ብያለሁ? ምን ብያለሁ? እንዴት ምን አላልኩህም ትለኛለህ ስለሷ? ጭራሽ ያላልኩ ነገር የለም። ያላልከኝ ነገር አለ ወይ ነው? ስሜት እንዳለ ለሷ ትልቅ ቦታ እንዳለ እንደምትፈልጋት ብዙ ነገር አውርተኛል። ግን ይሄን ነገር አሁን አንተ እየዋሸህ ስላለ ነው ይሄን ነገር እያወጣው ያለው። በቃ አንተ ቀልድ ላይ ነህ። ምንም ቀልድ አይደለም፣ እውነት ነው። አሁን ነው ይኸውልህ እንድትነግራት ነው አላወራሁም። አንተ ረፍ ከጎኗ አሁን ከጎኗ እሆናለሁ። ግን እኔ ምንም አላልኩም። መናገር ያለብን ነገር ያው ከጎን ነኝ። አትፈራ። ምንም የሚያስፈራ ነገር የለም። ሄኒ ጌታን ነው የምልህ። ምን እኔ አልፈራም። ሲጀመር እኔ ምን የምትለው አንተ ታስፈራለች። እሷ አታስፈራም። ግን እና ታዲያ ምንድነው የሚያስፈራው? ምን የሚያስፈራ ነገር አለ? ንገራት። ለኔ ነገርከኝ። ይሄ ነው ስጦታው። ቀልድ ኧረ ቤተሰብ ይሄ ልጅ በምንድን ነው አንተ የምትማረው? እውነት የተናገርከው አላልኩትም። እንደዛ አላልኩትም። ምንድን ነው ያላልከኝ? አንተ እኔ ብያለሁ። ምንድን ነው ያላልከኝ? እንዴ ምን ብያለሁ? ታዩ ለምን የማጋጨት እኮ ነው። ምን ለምን ተዋሻለህ? የነገርከኝ ፍቅራት ስሜት እንዳለኝ ብያለሁ፣ ነግሬሃለሁ። እንዴ እሷም ታውቃለች ስነግራት። አዎ ከዚህ በፊትም ወሬዎቹ እንደዛ ናቸው ምናምን ብላኛለች። የምታወራው ወሬ ከሷ ጋር ሁላ እንደዛ አይነት ስሜት እንዳለ ነው ያወራት ያለው። ከኔ ጋር ማውራትን ከሱ ስላለ ነው። ታዩ ነው አሁን ይሄን ሚስጥር ስራ ወጣውበት ነው እንደዚህ የሚሆነው። ስለ የነገረኝን ነገር ላንቺ ስለነገርኩሽ ግን እኔ መናገር ለኔ ነው የነገርከኝ። አንተ ግን አይ እሷ ማውርቶኛል አለች። እኔ ብዬሻለሁ እንደዛ። አሁን ይሄ ነው ውሸትህን እዛ ጣል።
እኛ አሁን ያንተ የት ነው የምጥለው? ራስህ ጣለው ውሸትህን እንዴ ያማል እንዴ? አሁን እኔ ያልከውን ነገር በስርዓት እንድታወራ ፈልጋለሁ። አሁን በቤተሰብም ፊት ካሜራ ይዤ መጣሁ። ቤተሰብ ሲጀመር ያውቃል እኔ እንደዚህ አይነት ነገር ነው ያላወራም እኮ አንተ ለኔ እኮ ነው ነገርከኝ እንዴ ስሜት እንዳለ ለሷ ፍላጎት እንዳለ ነግረኛል። ከዛ ፍላጎትህን እሷ ደግሞ ሄኒን ማግኘት እፈልጋለሁ ሄኒን ብታገናኘኝ ደስ ይለኛል ስትለኝ ምን አንቺ በኖርማል የምናወራው የፈለገው አውራ። ታዲያ አንተ ከሷ ጋር የምታወራውና ከኔ ጋር የምታወራው አንድ ነው። እሷ ፈርታታል አይደል? ያላልኩህ ነው አጉል ነገር አትነግራት ለሷ። ለምን ነገር ይሄ እኮ ምንም እኮ የሚያስፈራ ነገር የለም። በቃ ግልጽ ነገራት። በቃ ስሜትህን መናገር ከፈለግ ተናገር። እኔ አልነበረም መናገር የነበረብኝ። ምንድነው ማርፈው? አይ ከፊት ጋር ታወራ። ለምን ከኔ ጋር ታወራ? እኔ በቃ እቺ አሁን ምን ሆነ የሚያስፈራው? ምን ሆነ ፈርተህ ነው? እና ታዲያ ካልሆነ ተናገራ። ታዲያ ነው እሱ እንደዚህ ብየዋል። አንተ በጥፊ እንዳለ አውቆ ነው ይላል እንዴ? አዋ እና ንገራት። በቃ ስሜትህን ገለጽላት። እኔ እስካሁን እየቀለድክ መስሎኝ ነበር። ሄደላችሁ ታወራላችሁ። ፈርተኝ ነው እኔ ነኝ እንደውም ሄደው እግዚአብሔር ምን አስኬደ? የልብህን ተናግረህ ይሄዳል ይላል እንዴ? ተናገር በቃ ይኸው ስሜትህን ገለጸው። ቤተሰብም ሪችኒ ምንም ነገር ተረዳሃለች። ወይኔ ፍጹም አንተ ምንድነው? በቃ ሰው እንዴ ይኸው በቃ ተናገር። የነገርከኝ ነገር ነገር ኧረ ፍጹም ጤነኛ ነህ? ቀልድ ነው። እኔ በደንብ ደህና ነኝ እግዚአብሔር። ለዚህ ነገርከው ነገር ለኔ ነው መናገር ያለብህ። ኧረ አውቆ ነው ምንም አውቆ ነው የሚባል አማርኛ የለም። መናገር ያለብህን ነገር ተናገር። በቃ ትረዳለች። ምንም ያላልከኝ ምን አለ ስለሷ እንዴ? ስለሷ ስላንቺ ሲያስብ ይኸውልሽ ሌላ ነገር ውስጥ እንደሚገባ በጣም በቃ አንቺን አሁን ፈርቶ ነው እሱ ላውራ አንዴ እኔን እያወራችን ማርያምን ነኝ አንተ እኔን እያወራችን ነው አንተ እያወራች ልጅቷ የማይሆን ነገር አትሙላት አይደለም። ቆይ እኔ እያወራኋት ነው አይደል? በተራ ማውራት ስትፈልግ ተው አይደለም። የማይሆን ነገር እኮ ምን አገባህ? ያወራሽ እሱ እንዲያወራሽ ነው ፈልጊ ውሸቱን አንዴ የምን ውሸት ያልከው ነገር ሆነ መነግራት አንተ ከፈራ እኔ እናገርልሃለሁ። ጓደኛዬ ስለሆንክ እንድትጎዳብኝ ስለማልፈልግ በሷ ምክንያት ይኸውልህ አንደኛ በሷ ምክንያት ምንም እንድትሆን አልፈልግም። በቃ ማስረዳት ካለብኝ እሷን አስረዳልሃለሁ። አንተ መናገር ከፈራ ማለት ነው። እኔ ምንም የሚያስፈራ ነገር የለም። ይሄ እውነታ ነው። የሰው ልጅ ተፈጥሮ ነው። በቃ የሰው ልጅ ያፈቅራል፣ ይወዳል። ወዳሃታል፣ አፍቅራታል። ሪች አትበል። ስሜት የለኝም እያልክ ነው። ሪች ትላለህ። ሪችዬ በላት ብለሃት የምትላትም እንደዛ ነው። አንተ ቀልድህን ከሆነ አንተው ነው ቀልድህን እዛ ሄደህ ቀልድ። እኔ እየቀለደ ነው። እግዚአብሔር እየቀለደ ነው። ለቀልድ ጊዜ የለንም። ቀልድ ምናምን እዛ ቀልድህን እዛ ሄድና የምትቀልድበት ቀልድ። አሁን ያልከውን ነገር በግልጽ አውራ። ፈርታታል ትፈራታለህ ነው? እኔ ማንንም እንደማልፈራት አውቃለሁ። እሺ ታዲያ ይኸው እሷ መታላለች። አውራት ይኸው ለኔ ከምትነግረኝ ነገራት። ይኸው እሷ የፈለከውን ነገር በላት። አውቆ ነው ቀልዱን ነው ውሸቱን ነው አብደሃል ምናምን የምትለውን ነገር እዛ ጣል። አንድ ላሱ ነው በቃ ይሄ ምንም ሊያምን አልቻለም። እኔ ምን እንደሚሻለው አላውቅም። ብቻ ግን እኔ ስሜቱን ነገር በግልጽ ለአንቺ እንዲያወራሽ አድርጊ። በቃ እሷም እውነቱን መስማት ነው የፈለገችው። በጌታ ነገር ማርያም በእናትህ በማርያም እሺ ነገር በክርስቶስ እሺ ነገር በእናትህ እሺ ና በቃ ናተ ጌታ እናውቄ ነው ና ጌታ ናሽ። ኧረ ነው አንቺ ተባበርሽ። አሁን ትነግራታለህ አልነግራትም? እውነቱን ትነግራታለህ አልነግራትም? አንተ እግዚአብሔርን አቁም። አንተ አውቄ ነው ቀልድ ነው የምቀልዱብኝ። እግዚአብሔርን እውነት ነው ተናገር። እዲቼ ምንሽም ነገራት ያለው ነገር ሲጀመር አስገድጂው። እንደውም አንቺ አስገድጂው። ሲጀመር አውቃችሁ ነው ሳቃ። ለምን እንድስቅ ታደርገኛለህ? ሳቃፍራታል። የምር አውቃችሁ ነው ሲጀመር። አንተ የምርን ነው እንዴ? አንተ እስቲ እሷ እየነገረች ነው። አሁን እሺ፣ ከሱ ጋር ሳይሆን ከኔ ጋር እንድታወራ ትፈልጋለች። እሺ፣ እኔ እንደውም ልሂድላችሁ እንዴ? አይ ለምን አታወሪም? አንተ ግን ስርዓት ነው ፈነክታለሁ። እሺ፣ እኔ አሁን እሺ፣ እኔ አሁን ዝም ብላለሁ። እኔ እንዳታወራኝ እኔን ካወራኝ ከኔ ጋር ተጣላለህ። በቃ ምን አለሽ? አይደለም ምንም ማለት እሱ እኮ ስላለኝ ስላላለኝ ሳይሆን ሁኔታዎቹ ስላሳዩኝ እውነት እንድነግረኝ ይፈልጋሉ። ምን ልንገርሽ? አውቆ እኮ ነው እሱ የሚያወራው። ስለኔ አታወራ አንተ እግዚአብሔር ስለኔ እንዳታወራ። በቃ ስለኔ እንዳታወራ። ከኔ ጋር ትጣላለህ አንተ። ስለኔ እንዳታወራ። ቆሜያለሁ። መጣራ ነው ፈልገው። አዎ
ከኔ ጋር መጣላት ትፈልጋለህ? እሺ ቪዲዮ ፋና እንጣላ። እኔ ማለት በቃ እግዚአብሔርን ስርዓት ነው እንዴ? ቀልዳችሁን አቁሙና ቀልዳችሁን እሺ አትበል። ቀልዳችሁን አትበል። ያለው ነገር እንድትነገር ይፈልጋል። ለእሱ የነገርከውን በቃ ለእኔ ንገረኝ። ምን ችግር አለ? ሲጀመር እሱ አትበል። እሱ እያለች አይደል? እሱ አትበል። አንተ ግን እሱ አትበል። አላምንም። አንተና የምታምነው ማንንም ታምነህ እኔን አታምነኝ። አንተና የምታምነው እኮ አንተ እንዳምነህ ከፈለክ እውነቱን እንድትነግረኝ እፈልጋለሁ። እውነቱ እንግዲህ ፍፄ አይደለም። አንተስ ምን ጓደኛዬ ነሽ? እስኪ እንጣላለን የመጨረሻ። አንተ ራስ እግዚአብሔርን ስራት። እኔ አልጠራሁማ። እኔ እሷን እንደማፈቅራት ነግሬሃለሁ። ላንተ እንዴ ያሳዝቃል። ይሄ ነገር ያሳዝቅ። ሲያወጣው ራሱ ያሳዝቃል። ጌታ ከስራት አቃሉ። እሺ ጠብቀኝ። ደስ ይልሃል ቃሉ? ደስ ይለዋል። ስላንቺ ሲያወራ በጣም ነው ፍንድቅ የሚለው። ይሄ የምር አሁን ቀልድ ነው። ማርያም ነው የምሬን ነው። ማርያምን ቀልድ ነው። ቁም ማለት እንዴ ምን ሆነ ነው? ቀልድ ነው። እኔን አትይ፣ እሷን አትይ። እሺ በቃ ቻው። በቃ እንዴ እግዚአብሔር ከዚህ በላይ መጨነቅ አልፈልግም። እናንተ የምር አመረራችሁ። እንድትሄድ አንፈልግም። የምር አመረራችሁት ማለት እኮ ይሄ እኮ የማምረር ጉዳይ ሳይሆን በቃ የምር አውቆ ነው ሪች እውነት አውቆ ነው። ይሄ ውስጥ ልብ አይኑን ነው ማየት አይጠበቅብኝም። ተንኮለኛ ነው። አይኑን ነው በደንብ አውቆ ነው። አላየውም። እሱን አንተ ነው ማየት የሚጠበቅብኝ። አውቆ ነው እሺ እኔና ታምኚኝ አይደለም። እግዚአብሔርን አንተ ረፍ ስርዓት ነው። አይ ምንድነው የሚያቅለሰልስ? ጌታን ቆይ ምንድነው ለኔ ያልከኝ ነገር? ምን አልኩ ለአንተ? ፍጹም አታርፍም። አረፍክ? ያው ረጋ በል በቃ ራሳችሁ ይሄ ምን ነው? ቆይ ነገኝ ጌታን ነገኝ ፍጹም እንዴ እናንተ ትቀልዱብኛላችሁ እንዴ? አሁን ንገሪ በቃ ቀልዴን እንደነበረ አስረጂ። በጣም ግል ላንተ ነው ቀልዱ እንዴ? ለኔ ቀልድ ባይ አብራችሁ ነው እንዴ? ሰላም ተባባሉ። በጣም ደስ ያለ ስላገኛ ደስ አላለ። በጣም ነው ደስ ግን አብራችሁ አንቺም ከሱ ጋር ነበርሽ እንዴ? ይደብርሃል እንደዛ ቢሆን እግዚአብሔርን እኔ በጣም አናዳችሁ ነው። እግዚአብሔርን እንደዚህ ግን አይደረግም። በእውነት በቃ የታባ ነው የምትሄደው። መጀመሪያ እንዴት ተገናኛችሁ? እኔ ሲጀመር ጌታ ምን ብላ ደስ አለኝ። ምን ብለሽ ነው ተሽሏል? የካንተ ማለት አወራችኝ እና የናጋጣሚ ደግሞ እንዲህ የሚባል ነገር እሺ፣ ፕራንኩ ላይ ነበርሽበት አይደል? አበረሽ ነው እንዴ? ነጭ ታዲያ እኔ ብቻዬን ፕራንክ ልታደርግ እና ብቻ እግዚአብሔር ልጅ እንደዚህ ነው የምታገኘኝ ከረጅም ጊዜ በኋላ እንዲህ አስጨንቀሽ እንደዚህ ካለማ ይደብራል። ሰው ጊፍት ይዞ ይመጣል ስጦታ። አንቺ በስጦታ ሁሉ በላይ ነሽ። አንተ አታቀሳሰር፣ እግዚአብሔርን አታቀሳሰር። እና ታዲያ ስጦታ ተሰጠ አይደል እንዴ? ሌላ ምንድን ነው የምፈልገው? አመሰግናለሁ ይባላል። ወደኛ እኔ አመሰግናለሁ። ወዳለሁ ታውቃለህ እንደምወደው። ድብድቡን ተዋችሁ ወደኛ ኧረ ትችኝ እና ቤተሰቦች በጣም ነው የምንወዳችሁ። ሙድ ሰርቶኛል በእውነት ልቤን እንዴት እንዳስጨነቀው ተሳክቶልኛል። አንቺ ተሳክቶኝ እሺ ቤተሰቦች እንዳልኳችሁ ሄኒን አግኝቼዋለሁ። በማይሆን መንገድም ቢሆን አግኝቼዋለሁ፣ ግን ደስ ብሎኛል ስላገኘሁ። እኔም በጣም በእውነት እና በቃ እንወዳችኋለን። አሪፍ ጊዜ ነበረን። ደስ እንዳላችሁ ተስፋ አደርጋለሁ እና በቃ ትሾኳሾኩ ታወራላችሁ። ቻው